ሄሎ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ይሄ ያስኔ ዩቲዩብ ቻናል ነው። ጥፍት ብቅ እያልኩኝ ዛሬ ተመልሻለሁ። ዛሬ ምንድነው ይዤላችሁ የመጣሁትኝ? ኦ ማይ ጋድ እኔ ታውቃላችሁ የእግረኛ ሚዲያውን በጣም የምወደው ዩቲዩበር ነው። እኔ ወንጀል ብሰራ ወይ የሆነ ሰው ስለኔ ኮምፕሌን ቢያደርግ መጠየቅ ራሱ የምፈልገው በእግረኛው ሚዲያ ነው። ምክንያቱም ቁጭ አድርጎ እንዲያፋጥጠኝ የምመርጠው ሚዲያ ነው። ምክንያቱም ፊሊንግ የለ ምን የለ ፋክትን ይዞ የሚጠይቅ ልጅ ነው እና በጣም አድናቂው ነኝ። በዚህ አጋጣሚ ምን ልላችሁ ፈልጌ ነው፣ ዘንድሮ በኢየሱስ ስም ትልልቅ ሰዎች ናቸው በብድር አሁን ኢትዮጵያ ምን ተጀምሯል መሰላችሁ? ማፊያዎች ተሰባስበው ትልልቅ ሰዎች ነው የሚያጠቁትኝ። በጓደኛ በልጆች ምንድነው ጓደኝነት ይፈጥሩና ከዛም በኋላ ወይ ልጄ ተይዛ ነው ወይ የሆነ ሰው ተይዞ ነው ወይ ብድር አበድሩኝ፣ ቤታችሁን አስይዙና ፈርማችሁ ከዛ ብሩን እመልሳለሁ። ይሄ ዲፕ የሆነ ማለት ነው። ካን ኢማጂን እንግዲህ ትልልቅ ሰው ሲሆኑ የድሮ ሰዎች እጅ ጨብጠው ዲል የሚያረጉ ሰዎች ናቸው አይደለ? አሁን ግን ላይክ ስንት ጊዜ አስበን ነው ላይክ ነገሮችን ለማስተዋል እና ወይም ደግሞ ነገሮችን ለመፍጠር ማለት ለመስማማት የምንሄደው እና እኚህ ሰዎች በእግረኛው ሚዲያ ቀርበው የ2.913 ሚሊየን ማለት ነው 2 ሚሊየን 913 አበደሩን። ከዛ ምንድነው ሲበደሩ አሁን አሰማችኋለሁ። ሲበደሩ ምንድነው ያደረጉት? እነዚህ ሴትዮ አብረው የተከራዩ ከ18 ዓመት በላይ ማለት ነው ጎረቤት ማለት ናቸው። በጣም የሚዋደዱ ጎረቤቶች ናቸው። ከዛ ይቺ ሴትዮ ትመጣና እንደው አፈር ስሆን ልጄ ታሰረች፣ ይሄን ብር ካላስያዝኩ ተባለ እና እኔ ምንም የለኝም እና እንደው እስኪ ቤትሽን አስይዥና ሸጬዋለሁ ብለሽ ብር አስይዥና ብር ይሰጡሻል ተባለች። ማለት ይሄ ምንድነው ቤት ይዞ ብር የሚያበድር ሰው ይመጣል፣ እማማ ይፈርማሉ። ከዛም በኋላ እንዲህ ነው በሽተኛ ናቸው። እየዳሁ መጡና እባካችሁ ልጅ አባይ በረሃ ላይ ልትታረድብኝ ነው እባካችሁ ቅበሩኝ አሉ። እነሱ አቀናይተው አስቀምጠዋል። ብር የሚያበድሩትን በደላላ መጥተው ማለት ነው ያን ሁሉ አድርገው ልትታረድብኝ ልጄ አስመጭና ላኪ ናት ሲሉ ደግ ጎረቤቶች ናቸው። እኔ በደግነት ነው ልጄ፣ እኔ ክርስቲያን ነኝ በደግነት እንዴ የሰው ልጅ ከምታረድማ ግን ብር የለንም አላቸው። እሱ ሲላቸው ካርታ ሲዛችሁ ተበደሩልኝ አሉ። ልጃቸው ስሟ ርስቲ ኃይሌ ነው። አሁን ልጅቷ በወቅቱ የለችም ልትታረድ ነው ብለዋል እሳቸው ማለት ነው። አሁን ይሄንን ሲሉ እስከ ስንት ቀን ይመለሳል? አስቡት። ልጄ ልትታረድብኝ ነው ብር የለኝም ሲሉ ምን አሉ? አስይዙና ቤታችሁን እስከ ሳምንት ይመለሳል ብሩ። አስቡት እንግዲህ እኚህ ትልቅ ሴትዮ ናቸው። እግረኛው ሚዲያ ላይ ገብታችሁ ሙሉ ቪዲዮ ማየት አለ። በቃሽ አለኛ ምን እንደሆነ አናውቅም። እንደኔ ሆነ ስር ብላ የላከቻትንም ጓደኛዋንም ምንም አላውቅም። በራድ ይዛና ሄደችው ልጅ። እኔ የምዋሽበት ነገር የለኝም። ልጅ ግራ ገብቶኝ ነው። ጨለማውም ለልጆች ለልጅ አላማከርኩ፣ ለጎረቤት አላማከር። ዝም ብለን ነው የሆነ ነገር አደረገችና ይዛና ሄደችውና ማስረጃ አስፈረሙና አላነበቡልን ምን አላሉና ገንዘቡ አጨረስና በኋላ ማነው ስሙ ትረገስ ነው ኤስሮርስ ብሩ የት አለ? አስቡት እንግዲህ እኚህ ሴትዮ ትልቅ ናቸው። ከ69 በላይ እድሜ ናቸው። ሄደው አስፈርመዋቸው ከዛም በኋላ ቤታቸው በህግ አሁን
በህግ እንግዲህ ጨረታም ሊወጣ ይችላል። አዳምጡልኝ። በጣም የሚያሳዝን ታሪክ ነው። በጣም እኔ በዚህ አጋጣሚ ምንድነው ቆይ የወረዳው ሰው ትልቅ ሴትዮ መጥተው ላይክ ይመጣሉ ህግ ቤት አይደለ ሊፈራርሙ። እኚህ ሴትዮ ወረቀቱን ሲፈርሙ የወረዳ ሴትዮ ወይ ሰውዬ የሚሰራው ሰውዬ ወረቀቱን አይቶ እኚህ ሴትዮ ትልቅ ሴት ናቸው፣ እንዴት 2.9 ሚሊዮን ብር በእጅ ይቀበላሉ? መንግስትስ እንዴ ከመቼ ጀምሮ ነው በዛን ያህል ካሽ ቅብብል የተፈጠረው? ኢትዮጵያ አይደለም ያንን የሚያክል ብር እጅ ለእጅ ማለት በካሽ ከመቼ ጀምሮ ነው? ይሄንን ማወቅና የወረዳው ሰዎች ይሄን የሚያፈራርሙ ሰዎች ነው ብለው ዲቴል ማጣራት ነበረባቸው። ዝም ብለው ማስፈረም አልነበረባቸው አይደለ? እኔ በእነሱም ትንሽ እፈርዳለሁ። በጣም ሳይሆን በጣም እፈርዳለሁ። ትረበስ ነው ኤክስትሮዝ ብሩ የት አለ? አካውንቴ ባዶ ነው። ወዴት አደረግሽው ብሩን ሲላት እኔ ነኝ የምልክላት ለርስቴ እኔ ነኝ የምልካት እንዴ ነው ስሪ ስላለች ጓደኛዋ ማለት ነው። አብረው በቃ ጥንዳ ጥንዴ ነው የሚሰሩት እነሱ ማለት ነው። እኛ ይሄን ሁሉ ውስጥ ሚስጥር አላወቅንም። አሁን እኮ ስንት ቤት ተይዞ ስንት ቤት ምን ብሎ እያሉና እየሰማን ነው። ሌላ ቤትም እሺ አሁን ጥርት እናድርገው። አባባ ደግሞ የተወሰነ ይጨምሩበት ብዬ ጉዳዩ የተወሰነ ተመልካቾቻችን አንድ የህግ ባለሙያ በጣም ወዳጅም ነው አቶ ካሌብ ተስፋዬን ይሄን ውል የተመለከተ በህግ እንደሰማችሁት አሁን እግረኛው ሚዲያ የህግ ሰው ያማክራል። የህጉ ሰው የሚለው የፈለገ ቢሆን ይሄ በእድሜ አቢዩዝ ተደርገው ምን ተብለው ህጉ በስርዓት ዲፕ ታይቶ መመለሱ አይቀርም። ነገር ግን የኢትዮጵያ መንግስት፣ የወረዳ ሰዎች፣ የህግ ሰዎች እንደዚህ ትልልቅ ሰዎች በትንንሽ ልጆች በተደራጀ ማፊያ ትልልቅ ሰዎች እንደዚህ አቢዩስ እየተደረጉ ቤታቸውን አሽጠው በረንዳ ላይ ሄደው መጨረሻ የት ነው የሚገቡት? መቅዶኒያ ማን ነው ፈንድ የሚያደርገው? የኢትዮጵያ ህዝብ። የኢትዮጵያ ህዝብ ስንቱን አድርጎ ይችላል? ስንቱን ሜንታሊ ፊዚካሊ ራሱ የኢትዮጵያ ህዝብ አቢዩዝ ይደረጋል። ምክንያቱም የመቅዶኒያ ያለውን ህዝብ አስቡት። እነዚህ ትንሽ ማፊያዎች የትልልቅ ሰዎችን ቤት ወስደው ከዛም በኋላ እነዚህ ሰዎች የት ይደርሳሉ? ወይ በረንዳ ላይ፣ ከዛ በመቅዶኒያ ይያዙና መቅዶኒያ ይገባሉ። መቅዶኒያ ራሱ ሲገቡ እኔ የትልልቅ ሰዎች ዲቴይል መጣራት አለበት። ምክንያቱም ስንት እነዚህ ማፊያ የሆኑ ሰዎች እነዛን ሰዎች እቃቸውን ወስደው ቤታቸውን በፌክ አስፈርመው ቢሆንስ ወጥተው የወደቁት። ስለዚህ እንደዚህ መቅዶኒያን ከማጣበብ በእውነትም መቅዶኒያ ከመግባታቸው በፊት ይህን ነገር እንደው መንግስትና እንዲሁም የህግ ሰው በእውነት ማጣራት አለበት እንጂ ይሄ ሁሉ የመቅዶኒያ ህዝብ ተቸግሮ አይደለም እዛ የገባው። ችግሩን ያመጣባቸው ሰዎች እቃቸውን ይዘው የትልልቅ ሰዎችን ቤት ወስደው ጥምምም ባለ ውል ማለት ነው። ስለዚህ ስንቱ ነው የወደቀው ውጪ? የምር ተርበው ነው? ሁሉንም አይደለም ምለው፣ በተወሰኑ የራሳቸውን እቃና ቤት በማፊያዎች ተወስዶባቸው የገቡ ይመስለኛል። አሁን ይሄ ብቻ አይደለም፣ ሌሎችም 3 ደግሞ ሰዎች መጡ፣ ተመሳሳይ ስቶሪ። ስለዚህ የመቅዶኒያን ቤት ከመጣበብ የህግ በደንብ ህግ ይሄንን ነገር ማየት አለበት። እነዚህ ሰዎች ከየት መጡ? ለምን መጡ? ምን ነበራቸው? ማን ነው እንደዚህ አቢዩዝ ያደረጋቸው? እንዴት ሊወድቁ ቻሉ ውጪ ተብሎ መጠናትና መታወቅ አለበት። ምክንያቱም ከታወቀ በኋላ እሺ ቤት ኖሯቸው ከሆነ ተታለው ከሆነ ስቲል መቅዶኒያም ሆነው ያን ኢንካም ሊኖራቸው ይገባል ይችላል ማለት ነው። እና እኔ ይህንን ነው የማስተላልፈው። በጣም አንጀት የሚበላ ነው በእውነት በኢየሱስም። እንዴት ነው ሰው ሞራሊ የተጎዳው? ምን አይነት ሌቦች ቢሆኑ ነው እንደዚህ በትልልቅ ሰው ላይ ውዥንብር ፈጥረው
እንደዚህ የሚደረጉት? ለምንድን ነው አቢዩዝ የሚደረጉት? ለምን መቅዶኒያስ መጨረሻ ላይ ህይወታቸው እዛ ይሄዳል? ይሄ ፌር ያልሆነ ነገር ነው እና ይሄ በጣም የሚያሳዝነው። በአጠቃላይ እግረኛው ሚዲያ ላይ ገብታችሁ እዩት። በጣም የሚያሳዝን በጣም አንጀት የሚበላ ታሪክ ነው። እግዚአብሔር ቶሎ እንትኑን ያምጣላቸው፣ መፍትሄውን፣ ፍትሁን ነው ምለው። አመሰግናለሁ። ይሄ ያስኔት ዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ፍሬንድ ፋሚሊ ሁኑ ላለው አመሰግናለሁ። መልካም ቀን ለሁላችሁ። ባይ ባይ። Thank you all for watching this here video.